ደውላ መምህር ተስፋዬ ያለችኝ አቤት አልኳት ትምህርትህን አላቀውም ፍላሽን ከፍቼ 2 ነው 3 ትምህርት አዳመጥኩኝ ወንድሜ ቤት ውስጥ ይሄን ትምህርት አገኘሁ ወንድሜ የት እንደገባ አላቀም አለች ኦኬ ወንድምሽ ምንድነው አልኳት እንደዚህ ማን ብላ ትንሽ ጨረፍ አርጋ መርጌታ ነው እንደዚህ ያገለግላል ያልገር አልተናገረችኝምና በቃ እንደዛማ ከሆነ እንግዲህ ተጸጽቶ ንስሐ ገብቶ ሊሆን ይችላል እና ገዳም ሱባኤ ለሚያዝ ሄደ እሱማ ነግሮኛል ገዳም ነኝ እያለ ይመላለስ ነበር አሁን ግን ጭራሽ ጠፋብኝ አለች እስቲ ሱባኤ ግቢ አልኳት እኔ ደግሞ አላወኩም እሷ ደብተራ መሆኗን አለችና ከተብላ ሳቀችብኝ ለከትንሽ ቀመስ አርጋለች መጠጥ እንዴት እንደምትደውልኝ ድፍረት ለማግኘት ማለት ነው ለምን ትምህርቴን ሰምታ ትንሽ ደንግጣለች ይሄንን ትምህርት እንዴት ሊሰማ ቻለ ወንድሜ ብላ ማለት ነው እና ስትስቅ ጊዜ ምን ያስቃል አልኳት ከዛ ገርሞኝ ነው ሱባኤ እኔ አላቀውም ሱባኤ ማቀው መጽሐፍ ቅዱስ ላይ ቃሉን ነው ማቀው እና እኔ እኮ ምርጥ እኮ ጥበበኛ ነኝ ከወንድሜ በላይ ነኝ እኮ ምናምን ብላ ትንሽ ለመቀባጠር ሞከረች ምን ማለት ነው ጥበበኛ ነኝ እንዴ መርጌታ ነው ወንድምሽ ደብተራ ነው አልኳት በላው አለች አንቺስ እኔ ደግሞ ከሱ በላይ ነኝ ሴት ደብተራ ነኝ አለች አራራ ራሷ ለፈለፈች ግን እንደጠጣች በደንብ አውቄያለሁ ታዲያ አሁን የሚያስለፈልፍሽ አብሽ ሆኖ ጧት እንገናኝ አልኳት በቃ ጧት ደውልልሃለሁ አለች ከዛ ጧት እኔ ራሴ ደውልኩላትና ሄሎ ማን ልበል አለች እኔ ማታ ደውለሽልኝ ነበር እኔ አለች አዎ ኦኬ ይሆናል ትንሽ ጠጥቼ ስለነበር አላስታውስም ስለ ወንድምሽ ጠይቀሽኝ ኦኬ አዎ አሁን መጣልኝ ትንሽ በመጠጥ ኃይል ውስጥ ሆኜ ነበርና ኦኬ ታዲያ ምን ልታዘዝ እንዴ እኔ ምን ልታዘዝ እንጂ ወንድሜ ጠፋብኝ እንደዚህ ሆኖ አልሽኛል ያልጨረስነው ንግግር ስላለ ከዛ እንጨርሰው ብዬ ነው ምን ላይ ነበር ያቆምነው አለችኝ ከዛ ኦዲዮ ላኩላት አዳመጠችውና ከ30 ደቂቃ በኋላ ደውላ ያወራነው ነው ሪከርድ አድርገዋል እና በዩቲዩብ ልትለቀው ነው ኧረ እኔ አይደለም ስልኬ ሪከርድ ስለሚያደርግ ነው ኮል ሪከርድ ስላለው ነው እና ያወራነውን እንድታስተውሹ ነው ከዛ በኋላ እንቀጥለው ንግግራችን ስላት ምን እንዳወራው ራሱ አላስታውስም ይሄን ማውራት ራሱ አልነበረብኝም አለች ኦኬ እሺ ቻው እንባባል ስላት አዎ አለች በቃ ቻው ዘጋውኝና ሴት ደብተራ ግራ ገባኝ እና ምንድነው ማርግ ያለብኝ እቺ ልጅ በቀላሉ መተው የለብኝም ደውላለች እና ቢያንስ ከሴት ደብተራ 4 ነው 3 ሴት ደብተራዎችን አቃለው ይችኛዋ ደግሞ የተለየች ናት ለምን በምንድነው ቴሌግራም ላይ ሲገባ ፎቶ ግን ያንቺ ነው አልኳት አዎ የኔ ነው አለች የሚገራርሙ ፎቶዎች ናቸው ያሉት አንድ ሁለተኛ ነገር ደግሞ ዞዲያክ የኮከብ እንትኖች ምናምን አሉበት የላከችልኝ የብራና መጽሐፍቶች ያነበበቻቸው እንደሆነ ነው የላከችልኝ ጧት ማለት ነውና ራሷ ሊቅ አርጋ ለመቁጠር እንደ ሊቅ እንዳያት ምናምን ናርሲሲስትነቷ መጣባት ይሄ አምባገነን ትዕቢተኛነቷ መጣባትና እኔ እኮ እነዚህ መጽሐፍቶች በቃል ያስኩኝ ሰው ነኝ አይነት ነገር ነው ኦኬ ስለዚህ አኩይና 15 ደቂቃ የሚፈጅ ቮይስ ላኩላት አንቺ ማለት ወንድምሽ ሊሆን ይችላል ወይ ራስሽ አላቅ ብቻ ጥበብ ተዋርሻለሽ ብለሽ የምታስቢ መንፈስን ተዋርሰሻለሽ እንደገናም ደግሞ በህይወት ዘመንሽ በጣም ብዙ ነገር ያሳለፍሽ ሰው ነሽ እርግጠኛ ነኝ ሴቶች እህቶችሽን ፈጅተሻል ብዙ እህቶችሽን ሲያበሳጩሽ ሲያናድዱሽ ሲያታልሉሽ ወይ የሆነ ነገር ሲያረጉ እነሱ ለመበቀልበሽ ብዙ ነገር ተጠቅመሻል እንደገናም ደግሞ ለገንዘብ ብለሽም የሄድሽበት ርቀት ይኖራል ምናምን ብዬ ግምቴን አቀረብኩኝ ይሄ ራሴ ግምት ነው ምክንያቱም ከዚያ አልፍማ ይሄ ጥበብ አለ የሚሉ የሚያስቡ ሰዎች ከዚያ አልፍም በደመና ይሄዱበት ወይ ሱባኤ አይገቡበት ገነት አይገቡበት ከዚያ አልፍም እና ትዳርም እንዳልያሽ ነው የምረዳው የጨመርኩላት ማለት ነው ቮይስ ሙሉ ቀን ስልክላት ነው ያልኩት ትዳርም አልያስሽም እንድትይጂም አይፈቅድልሽም መጽሐፈ ሄኖክ ምዕራፍ 2ን በደንብ አንብቢው አልኳትና ዘጋሁት መቃቢያን 3ንና መጽሐፈ ሄኖክ ምዕራፍ 2ን ጋበዝኳትና ዘጋው ከዚህ በኋላ ከወር በኋላ አይዋለሁ ረስቻታለሁ እኮ የቮይስ ማአት ነው ያላከችው የመጀመሪያው ቮይስ አግኝተኛል ምናምን የሚል ነው ስለመናፍስ በደንብ ገብተዋል እንደኛ ደብተራ ነበርክ መሰለኝ ንስሐ ገብተ ሳይሆን አይቀርም የተመለስከው ምናምን ብላ ላከች ሁለተኛው ቮይስ ደግሞ ገጠመኞችን ካዳመጠች በኋላ የላከችው ነው ያስታውቃል እና ይሄን ሁሉ ነገር ግን አድርገናል ማለት ነው በከተማ ውስጥ እኛ ደብተራዎች አለች እንዴ ከዛ መልስ አልመለስኩላትም እንዴ ቪዲዮ እንትኑ ድምጾቼን አይተው አጣቀም ስታየው ግን ካዳመጥከው በኋላ ቮይስ እንደምትልክልኝ ተስፋ አደርጋለሁ ለምን አንተ ብዙ ልከህልኛል እኔ ደግሞ ብዙ እየላኩልህ ነው እና
እኛ ላይ ያለህ ጥላቻ በጣም የሚገርም ነው። በእርግጥም መጠላት የሚገባን ነን ትላለች ደግሞ ቮይሱ ላይ። እኔ አሁን እንዳላቀርበው የሚከለክለኝ በጣም ብዙ ታዋቂ ስለሆነችና ብዙ ሀብታሞችን ዘጭ ያደረገች ሰው ስለሆነች እንዳትጎዳ ብዬ ነው። እና ብዙ ሰዎችን በመተት በድግምት በአስማት አገልግለናል የሚል ነበር ሐሳቧ መጀመሪያ። ሁለተኛ ላይ ደግሞ አደንዘናል፣ ብዙ ሰዎችን ጎድተናል እያለች ቃላቶቿ እየተስተካከሉ መጥተው ወደ 20 ምናምንኛው ቮይስ ላይ እንባ ለቅሶ ምናምን በቃ ያስታውቃል። ያለቀሰች ነው የምታወራው። እንዴት ነው ምድነው? ክርስቶስ እንዴት ነው ይቅር የሚለኝ? እና ወንድሟም ልክ ኢየሱስ ክርስቶስ እንደሚለው እሷም ኢየሱስ ክርስቶስ ነው የምትለው። የሚገርማችሁ ወንድሟ 1 ዓመት ሙሉ እዛ ነው ያለው። አስቡት። እና እዚህ ጋር ደግሞ እሷ በመሃል እኔን አግኝታኛለች በወንድሟ ምክንያት። ሁለቱንም የማዳመጥ ሁለቱንም የመስማት ሁለቱንም እንትን የማለት እድሉ አጋጠመኝ። እኔ አይምሮዬ በዛው እያደገ መጣ ብዙ ነገሮች። እንዲያውም ስለ ቅዱሳን መላእክትና ስለ ድንግል ማርያም ስለ ቅዱሳን አባቶቻችን ከማውቀው በላይ ይሄኛው ነገር በጣም እያወቅኩት መጣሁኝ። ለምን? ክፋት እየበዛ ስለመጣ አብዛኛው 70% 80% የምድራችን ክፋት ስለሚበዛ ክፉን ነገር ሰዎች እንዴት እየተለማመዱት ወደ ክፋትና ወደ ሲኦል እንደገቡ የማወቅ እድሌ በጣም እየሰፋ በመጣ ቁጥር እኔ እየተጎዳው መጣ እና መልካ መላእክትን የመላእክቶችን መልካ መልክ የሁሉንም 7 ሊቃነ መላእክትን መጸለይ ጀመርኩ። አይምሮዬን ለመመለስ እኮ ነው። እንደገናም ደግሞ ከምትልክልኝ ቮይስ የተነሳ በጣም እየተጎዳው መጣ። አይምሮዬ እየተጎዳ መጣ። ለእናንተ ማልነግራችሁ ብዙ ግብር አቀርባለች። በጣም በቃ ትልልቅ የሚባሉ ወንዞች ላይ በጣም አሉ የተባሉ መናፍስት ይጠራሉ ተብሎ የሚታሰቡ ወንዞች ላይ እየሄደች ግብር አቀርባለች። ራሷን ነው ታዲያ ግብር የምታቀርበው። እና መልካ 99ኙ ነገደ መላእክት መልካ ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል ምናምን ይሄ በጣም ብዙ ነው። መልካ ነገደ መላእክት፣ ድርሳነ መላእክት በቃ ይሄን ሁሉ እያነበብኩኝ አይምሮዬን ወደ ነበረበት ለመመለስ እንዲያግዙኝ እኮ ነው። ምክንያቱም አይምሮዬ ሪፍሬሽ ማድረግ አለበት። በጎን ነገር ደግሞ ማዳመጥበት ዘመን መምጣት አለበት። ይሄ ክፉ የሚባለውን ነገር የሰዎችን ችግርና ሮሮ መከራዎቻቸውን ፈተናዎቻቸውን በመስማት አይምሮዬ እየተጎዳ መጣ። ለእናንተ እንኳን እየቀነስኩት እንኳን አስቡት። እየተጎዳ መጣ ስላችሁ ምንድነው የምሰጣቸው መፍትሄ ይገባቸዋል፣ ያውቁታል። ግን እነሱ ላይ ያለው መንፈስ በጣም ከባድ ጥቃት እያደረሰባቸው እየተጨነቁ ይደውሉልኛል ማለት ነው። እኔ ደግሞ ልሰጣቸው የምችለው የትምህርት መፍትሄ ብቻ ነው። እጄን አልጭን፣ መንፈስ አላስወጣ እና እቺ ልጅ በጣም እየወጠራት መጣ፣ እያስጨነቃት መጣ። ልትታነቅ ያረጋታል። ፎቶ ትልክልኛለች፣ ገመድ አዘጋጅታ ቢላ ጩቤ ምናምን ነገር አዘጋጅታ ፎቶ አንስታ ትልክልኛለች። ይሄን ነገር ያሳየኛል። አታግዘኝም መምህር ድምጽህን አትልክልኝ ብላ በወሩ ነው ያየሁትና በስመ አብ ያማትቤ ደነገጥኩኝ። ሁሉንም ቮይስ አዳመጥኩት፣ ፎቶዎቹን አየኋትና ወዲያው ነው የደወልኩላት። ስደውልላት ጎረቤት ደርሶላት ራሷ ልታጠፋ ብዙ ጥረት አድርጋ ምናምን ነውና ደነገጥኩኝ። እግዚአብሔርን ያበርግጥ ያመለከተኝ ስልኩን ድንገት ያየሁት እኔ። ከዛ ቤትና መምህር ተስፋዬ ነው ያሉኝ። አዎ ያንተን ትምህርት ቴሌቪዥን ላይ ከፍታለች፣ ቤት ውስጥ ደግሞ ስዕላት አሉ ምናምን አሉና ግን እንደ መቃዠት ማልቋት መምህር ተስፋዬን ጥሩልኝ ወይም ደግሞ መምህር ግርማን ጥሩልኝ ነው የምትለው። ያ ነገር አትናገርም ብለው ጎረቤት ደርሶላት ምናምን ነው። እና እንዴት ጎረቤት ሊደርስ ቻለ? ምን ስትል ሰምታችኋት አልኳቸው። እሷ ልጅ ትንሽዬ ልጅ ናት፣ 13 ዓመት 14 ዓመት ልጅ ትሆናለች። መኪና መንዳት አስለምጂ ያለቻት ምናምን አንዳንድ ነገር ታሳያታለች። ምን እንደዚህ ያለ አይደለም እንደ መቀራረብ ብላ ቤተክርስቲያን ጸበል ልትጠመቅ ስትሄድ ምናምን ታያታለች። በዛ የተነሳ ሲቀራረቡ ከዛ እታለም ያለች በር ከፍታ ስትገባ ሌላ ችግር ውስጥ ገብታለች። ልጅቷ ራሷ ልታጠፋ ምናምን ድብልቅልቅ አረገችው ግቢውን። እግዚአብሔር ሲረዳት ነው። ደግሞ ልጅቷ እህተ ሚካኤል ነው ስሟ፣ ትንሿ ልጅ ማለት ነው። እህተ ሚካኤል ነው። ልጅቷም ደግሞ ያው አጋጣሚ ሆኖ ቅዱስ ሚካኤል በጣም ነው የምትወደው። እቺ ባለ ታሪካችን ሰው ደረሰላት፣ ለኔም ተደወለ። እኔም ሄድኩኝ። ምንድነው አልኳት። ምንም ነገር አልተናገረችም። ጸጥ ብላ አይኗን እያየች አይኗ ቁልጭ ይላል፣ እንባዋ በዚህ ይወርዳል። ተኝታ ሰው ከቧታል ማለት አልተጎዳችም። አካሏ ምናምን ተደፈርሽ ወይም የሆነ ነገር ሆንሽ ምንም ነገር አልሆነችም ለምትለው ከዝም አፏ ይንቀጠቀጣል። ምን ልታወራ ትፈልጋለች? አፏ ድርግም ብሎ ተዘግቷል። ማለት ግጥም ሳይሆን
ምንም ነገር መተንፈስ አትችልም። በቃ ምንም ነገር ቃላቶች አታወጣም። ብላ ትዞራለች። እንባዋ በዚህ ይወርዳል፣ በዚህ ትወርዳለች። ከዛ አሳዘነ።